በጣም ብዙዎቻችሁ በአካል ስታገኙ ቲክቶክ ላይ ኢንስታግራም ላይ የምትጠይቁኝ ነገር ሶሻል ሚዲያ ማኔጀር እንዴት እንሆን ይሄ ሚሊዮኖችን የሚያስገባውን ኢንዱስትሪ እንዴት እንቀላቀል እያላችሁ ነው። እሱን እነግራችኋለሁ። Hi guys, welcome to my YouTube channel. ዛሬ ደግሞ የምናነሳላችሁ ቶፒክ ስለ ሶሻል ሚዲያ ማኔጅመንት እና ስለ ዲጂታል ማርኬቲንግ ነው። በጣም ብዙዎቻችሁ በአካል ስታገኙ ቲክቶክ ላይ ኢንስታግራም ላይ የምትጠይቁኝ ነገር ሶሻል ሚዲያ ማኔጀር እንዴት እንሆን ይሄ ሚሊዮኖችን የሚያስገባውን ኢንዱስትሪ እንዴት እንቀላቀል እያላችሁ ነው። እሱን እነግራችኋለሁ። ስለ ዲጂታል ማርኬቲንግ ማወቅ የምትፈልጉትን እያንዳንዱ ጥያቄ ኮሜንት ሴክሽን ላይ አስቀምጡልኝ፣ እመልስላችሁ ይሆናል። ታዲያ ዲጂታል ማርኬተር እና ሶሻል ሚዲያ ማኔጀር አንድ ነው አይደለም? ሶሻል ሚዲያ ማኔጅመንት አንድ ዲጂታል ማርኬተር ሊሰራው ከሚገባ ስራ ውስጥ አንዷ ናትና ዛሬ የምናወራው ስለሱ ነው። ታዲያ ሶሻል ሚዲያ ማኔጅመንት ላይ ሊገጥማችሁ ስለሚችሉ ችግሮችና ክላይንት እንዴት አድርገን ሳቲስፋይድ እናድርግ፣ ከዛ በኋላ ደግሞ እንዴት አድርገን በደንብ ፍሩትፉል እንሁን፣ እንዴት አድርገን እንቅረጽ፣ እንዴት አድርገን ከኤዲተሮች ጋር ኮላብ እናድርግ፣ እንዴት አድርገን ድርጅቶችን ስኬታማ አድርገን ገንዘባችንን እየሰራን ራሳችንን አይዲያችንን እንሽጥ የሚለውን ነገር ዲስከስ እናደርጋለን። የዛሬው ታይትላችን የምትሆነው ሶሻል ሚዲያ ማኔጀር መሆን እንደጀመራችሁ የመጀመሪያ ክላይንታችሁ እንዴት ታገኛላችሁና የመጀመሪያ የሚገጥማችሁ ችግሮች ደግሞ ምንድናቸው የሚለውን ነው። ፈርስት ክላይንት ማግኘት በጣም ብዙ ሰዎች የሚያስጨንቃችሁ ጥያቄ ነው። እኔ ግን ፈርስት ክላይንት ከማግኘት በላይ ፈርስት ክላይንትን ሰክሰስፉል መሆን በጣም ሊያስጨንቃችሁ ይገባል ብዬ አስባለሁ። ቢካዝ አሁን ስቴጅ ሶሻል ሚዲያ ማኔጅመንት በጣም ተስፋፍቷል። ብዙ ካምፓኒዎች ጥቅሙ ገብቷቸዋል። በእኛ ጊዜ እንደነበረ ጊዜ ብዙ የሚገጥማችሁ ሀስል አይኖርም እና ሶሻል ሚዲያ ማኔጅ ማድረግ እንደጀመራችሁ ሊገጥማችሁ የሚችለው ችግር ምንድነው? አንደኛው አለመታየት ነው። ቪውን ኤክስፔክት ከምታደርጉት በታች ሊሆን ይችላል። ክላይንቶች ዲስአፖይንትመንታቸው ሊነግሯችሁ ይችላል። በቃ በጣም ሪያሊቲ ፊት ያደርጋችኋል እና በጣም ሀስል አለው። ያንን ሀስል ታዲያ እንዴት ማለፍ እንችላለን? እኔስ እንዴት አለፍኩት የሚለውን ነገር ልንገራችሁ። መጀመሪያ ክላይንት የሚፈልገውን ነገር ክሊር አድርጎ መጠየቅ። ክላይንት የሚፈልገውን ነገር ካወቃችሁ የምትሰጡት 5000 ቪው ወይም 500000 ቪው ሳይሆን አድ የምታደርጉለትን ቫልዩ ስለሆነ የሚያየው እናንተን ለማስቀጠል ወይም ፔመንቱን ላለማቋረጥ በጣም የተቻለውን ርቀት ይሄድላችኋል። ጀማሪ መሆናችሁን አምናችሁ መጀመሪያ ፕራይሳችሁን አፎርደብል አድርጉ። ሁለተኛ ደግሞ በደንብ አድርጋችሁ ከክላይንታችሁ ፐርሰናሊቲ እና ብራንዱ ከሚፈልገው ነገር ጋር ተዋህዱ። ይሄ የሚያስፈልጋችሁ ነገር ነው። እዚህ ስለ ፈርስት ክላይንት ጉዳይ አወራን አይደለ? መጀመሪያ ምንም በቃ በነፃም ይሁን ልስራላችሁና እዩኝ በሏቸው ወይም በስልክ አገኟቸው ወይም ሶሻል ሚዲያ ላይ ፖስት አድርጓችሁ ሪች አድርጓቸው እነሱን ማቆየት ትልቁ ፎከሳችን ነው ካለን እንዴት አድርገን እናቆይ ነው ትልቁ ጥያቄ አይደለ? ስለዚህ ፕራይሳችሁን አፎርደብል አደረጋችሁ፣ ከዛ ከነሱ ጋር ተገናኛችሁ። ግን ሁለተኛ ወር ሶስተኛ ወር እየቀጠሉ እያሰሯችሁ እንዲሄዱ የሚያደርጋቸው ነገር ትርፍ ነው ወይም ደግሞ የምትሰጧቸው ኢንጌጅመንት ነውና ኢንጌጅመንቱን ካልሰጧቸው ቆይ ምን ማድረግ አለባችሁ? በደንብ አድርጋችሁ ውላችሁን ማዘጋጀት። 10 ቪዲዮ በወር ልትሰሩላቸው ከነበረ እነዛ 10 ቪዲዮዎች ከ500 ቪው በታች ካገኙ አልቆጥርባችሁም በሏቸው። የዛ ጊዜ እነሱም ለእናንተ ሰፋ ያለ ጊዜ ለመስጠት ጊዜ ያገኛሉ። በደንብ ሪአሹር ታደርጓቸዋላችሁ። እናንተም ደግሞ ለዛ ቪው በደንብ አድርጋችሁ ታርጌትድ ሆናችሁ ጎበዝ ሆናችሁ ትሰራላችሁ። ከዛ ባሻገር ደግሞ ባይሆንስ ምንድነው የምታደርጉት? ራሳችሁ ናችሁ የምትደግሙትና በዛ ሂደት ውስጥ አንደኛ በደንብ ኤክስፒሪየንስ እየሆናችሁ ትሄዳላችሁ። ሪሰርቾቻችሁን ትሰራላችሁ። ሆስቶች ካላችሁ፣ ኤዲተር ካላችሁ በደንብ እየተዋሃዳችሁ ትሄዳላችሁ። የመጀመሪያችሁ እስከሆነ ድረስ በደንብ የምትሰሩበትና ኤክስፒሪየንስ የምትወስዱበት የሆነ ነው የሚሆነው ማለት ነው። እሺ ውል እንዴት ነው የምናዘጋጀው? ደግሞ ሌላኛው ጥያቄ ነው። ውል ውስጥ ምንድነው መካተት ያለበት የሚለው ደግሞ ውል ውስጥ አንደኛ ማስደረግ ያለባችሁ ነገር በትክክል ምንድነው እና ከነሱ ኤክስፔክት የሚያደርጉባችሁ። ለምሳሌ 10 ቪዲዮ ከሆነ 10 ቪዲዮ ብላችሁ መጻፍ። ሁለተኛ ፔመንት ከሆነ ሃፍ ፔመንት መጀመሪያ ከከፈሉ ያንን ፈርሞ እንዲያስቀምጡ ማድረግ። በተቻለ አቅም ፔመንት የተወሰነ ፐርሰንት አስፈላጊ ነው። ያው መጀመሪያችሁ እስከመሆኑ መጠን አንደኛ አፎርደብል ነው የሚሆነው። ሁለተኛ ደግሞ በደንብ አድርጋችሁ እናንተ ለፖርትፎሊዮ ነው እየሰራችሁ ያላችሁ። ለኤክስፒሪየንስ ስለሆነ ችግር አይኖረውም። ግን እየቀጠላችሁ በምትሄዱ ቁጥር በደንብ ውላችሁ ላይ የፔመንት ጉዳይ ኢሹ መሆን አለበት። ሶስተኛ ውሉ ላይ የሚገባው ነገር ደግሞ እነሱ ለቀረጻ ምቹ ናቸው ወይ? ትልቁ ብዙ ጊዜ የሚገጥመን ችግር ቦታቸው ላይ ከሄዳችሁ በኋላ ዝግ መሆን፣ ክላይንት አለ ከስተመር አለ እያሉ ማግሏላት፣ መመለስ፣ እንደዚህ አይነት ነገር በፍጹም መፈጠር የለበትም። ምክንያቱም ጊዜያችሁ ገንዘባችሁ የሆነ በሚሄድ ሰዓታችሁ በጣም የሚጠቅማችሁ ነገር ነው። ውላችሁ ውስጥ ጊዜያችሁን ማስገባት፣ ከፔመንት ኢሹ ጋር ያለ ነገር ሳይን ማድረግ፣ ከዛ ለቀረጻ ምቹ የሆነ ሲቹዌሽን እንዲፈጥሩ ማድረግ ትልቁ የሚጠቅማችሁ ነገር ነው ብዬ አስባለሁኝ። እንደ ሃይላይት ለዛሬ እቺን መነካካት የምንችል ከሆነ እናንተ በምትፈልጉት ስፔሲፊክ የሆነ አይዲያ ላይ ደግሞ በደንብ ዲስከስ ማድረግ እንድንችል ጥያቄዎቻችሁን ኮሜንት ሴክሽን ላይ ማስቀመጥ አትርሱ። ሌላው ደግሞ መረዳችሁ ነገር እንዴት አድርገን ነው የምንቀርጸው? ክላይንት ጋር ከሄድን በኋላ ምን አይነት ሴታፖችን ነው መጠቀም ያለብን? በስልክ ነው? በካሜራ ነው? ስክሪፕቱ እንዴት አድርገን ነው ወደ ኮንተንት የምናወርደው የሚለውን ነገር ደግሞ ዛሬ ወደ ሌመን ቢዩቲ አካዳሚ ስለሚሄድ እዛ የሚኖረኝን ቀረጻ ከአንድ ሆስቴ ጋር ማሳያችሁ ይሆናል። ራሳችሁም ከሆነ ደግሞ ሆስት ሆናችሁ ለመጀመር ፕላኑ ካላችሁ ሴታፕ እንዴት እንደምታደርጉና ከምን ርቀት መቅረጽ እንዳለባችሁ ትንሽ ቲፕ የሚጠቅማችሁ ነገር ብሎጉን ከትላችኋለሁ ማለት ነው። እስካሁን መቼም ሰብስክራይብ አድርጋችኋል አይደለ? ያ one of the greats on a big stage inspiring
እናንተንም አብሬ ነው የጠጣኋችሁ። ለማንኛውም መጀመሪያ የሚያስፈልገን ነገር ቡና መጠጣት ነው። ቡና ከጠጣም በኋላ አንድ ተቀያሪ ልብስ አንድ ስልኬን፣ ቻርጀሬን፣ ካሜራዬን የሚያስፈልጉኝ ነገሮች አሳያችኋለሁ። ከታትቼ እወጣለሁኝ። እዛ የሚኖረውን ነገር አሳያችሁና ሌላ ጊዜ ደግሞ እዚህ ሄደሽ የምትቀርጩን አቀራረጽ ብታሳየን። ሬስቶራንት፣ ቬሎ ቤት፣ ጥርስ ቤት፣ ልብስ ቤት፣ ጸጉር ቤት፣ የወንዶች ልብስ ቤት በጣም ብዙ ነገር ስላለ እናንተ የምትፈልጉትን ጠይቁኛላችሁ። እኔ እየሄድኩኝ አሳያችኋለሁ። የስ እና ደግሞ ከወዲሁ ማለት ነው ትላንትና ለኢንትሮ ፖስት ስላደረኩት ቪዲዮ ኮሜንት ያደረጋችሁልኝ 7 ሰዎች ታላቅ ምስጋና አለኝ እና ለ40 ምናምንም ሰዎች ታላቅ ምስጋና አለኝ እና ለቡና ወዳጆችን ታላቅ ምስጋና አለኝ። አሁንም ሰብስክራይብ አድርጉ። ወዳቻለሁ። ከቡና ቀጥሎ የሚያስፈልገን ደግሞ ውሃ ነው። የክሎስ ውሃ ጠጣለሁኝ እና ይዤ ነው የሚሄደው። ሁሌ ከቤት ስወጣ እየተቻኮልኩ ነው እና ጀማሪ ዲጂታል ማርኬተር አይደለም። ምንም ብትሆኑ መቻኮል የለባችሁ። ኦን ታይም ሁኑ። ከዛ ደግሞ መርሳት የሌለባችሁ ነገር አጀንዳ፣ ስክሪፕታችሁን ክሮስ ቼክ የምታደርጉበት፣ ስኬጁላችሁን ቼክ የምታደርጉበት አጀንዳ በፍጹም እንዳትረሱ ጋይስ። የሚያስፈልገን ነገር ለዛሬ አንደኛው ተቀያሪ ልብስ ከላይ ስንቀርጽ ሜቢ ሊያስፈልገን ይችላል። ሁለተኛ ደግሞ የምትቀርጹበትን ካሜራ፣ ቻርጀር፣ ማይክ ምናምን ኤቭሪቲንግ መክተታችሁን አትርሱ። ስልክም ከሆነ እንደዛ። አሁን እኔ በስልክም ስለምንቀርጽ ስልኬን ተቀያሪ ስልኬንና ቻርጀር ከታለሁ። እነሱን ከከተታችሁ በኋላ ላስት ቲፕ የሚሰጣችሁ ኮምፎርታብል የሆነ ጫማና ልብስ ልበሱ። የሚመቻችሁ ልብስና ጫማ ከሌላችሁ በቃ ቀናችሁ ሙሉ ትሰቃያላችሁና እንደዛ አድርጉ። ሌላ ምን ይቀረናል? አሁን ጫማዬን አድርጌ እንውጣ። ጫማ ቀይሬ ልምጣ። አልወደድኩትም። ዩሚ ትባላለች ጋይስ። የዩቲዩብ ፋሚሊዎቼ ተዋወቋት። ሴይ ሃይ ጨብጪኝ ጉድ ገርል። አሁን እናሳያችኋለን። እሺ ጋይስ ሽቅርቅር ናት ዛሬ የምትቀረጸው። እኔ የምቀረጻለሁኝ ኤክስን አሳያት። በየሱ ንጣትሽ ግን ካራክተር ጭቆ ነሽ ግን ሽቅርቅር ጌታ ሊትራሊ ከጀርባ ካለው ጋር የተወሰነ ነው የምትለያዩት። ደርሰናል። ይሄኛ ነው ቢልዲንጉ ጋይስ። 6ኛ ፎቅ ነው። ልባችሁን ተፍታችሁ የምትደርሱበት ሰማንያ ወይ 60 ሺህ ብር ካልከፈላችሁ ሜካፕ የተማራችሁ አይመስላችሁ ሰዎች 2019 አንድ ወር ከ15 ቀን ብቻ ቀረው። ልብስ እየቀየረች ነው። ሁለተኛ ሴታፓችን 4ኛ ቪዲዮአችን አልቋል። አሁን ጨርሰናል። ምሳለን በላለን። የስ ምሳ እንበላለን፣ ምግብ እንበላለን፣ ቤታችን ሄዳለን። ማክሲመም ስንት ሰዓት ነው የፈጀብን? 40 ደቂቃ 1 ሰዓት ማክሲመም። የሲዝን ቀረጻ ስለሚቻል አሁን ምግብ ቤት እንዴት የጥፍር ሞራጅን ይሰራል። እዚሁ የዩቲዩብ አይዲያ ተገኘ ጋይስ። እኔ ረቦኛል፣ እሷ ጥፍሯን ትሞርዳለች። ሳሲ ፍሬንድ ሲኖራችሁ እንዴ ነው። አንደኛው ጥፍር የለም ሽቅርቅር ብትሆነ እኔ ሞርዳና ቆርጣ የሆነ ነገር ተረጋግጦ ነበር። ይዋችን በፊት ይሄ ነው የመጣው። ምንም ማድረግ አንችልም። ሁለት ሰው ለሽቅርቅር ነው ብላችሁ ስጫት በሉና ጻፉ። ከዛ የገቢ ምንጫችን ቡና ስንፖስት የሀረር ሰው ሪያክሽን ለምን እንደፈለግ ነው ጋይስ መገመታቸው። ሰብስክራይብ አድርጉ ጋይስ።